በጣም ሰላም ነኝ ዶክተር። በጣም አመሰግናለሁ። አላህ ጀዛውን ይክፈልህ። አሜን። ማጠቢያን ወስጄ ነበር። እስካሁን 2 ጊዜ ነው የወሰድኩት የተጠቀምኩት። ወላሂ 79 ኪሎ 80 ኪሎ ነበር። 79 ኪሎ ነበር። አሁን 69 ኪሎ መጣው። ያ ሁሉ ሻሻ ወጣ እኮ ሆዴ ውስጥ። አልሐምዱሊላህ ረብል ዓለሚን። አላህ ምን ይሳነዋል? አላህ ምንም አይሳነውም። የእንቅልፍ ችግር ነበር፣ እሱ ሁሉ ተስተካከለ። አልሐምዱሊላህ። ሰገራ ችግር ነበር። በሳምንት 2 ጊዜ ወይ 3 ጊዜ ነበር ያኔ የምወጣው። አሁን ሰገራ በየቀኑ ነው የምወጣው። አልሐምዱሊላህ። አላህ የተባረ አላህ እንግዲህ ታላቁ እሱ ነው። እሱ ጥረት ነው እንግዲህ አንተ እንግዲህ ሰጠህን መድኃኒቱ፣ ላኪን የእሱ ታክሎበት ነው። ገባ? አሁን ቃሌን ልሰጥህ ነው የመጣው። አላህ ላመሰግንህ። ያው አንድ ሰው ጥሩ ንግግር ራሱ ሲናገር ሰደቃ ነው ይባላል። ገባ ሐቢቢ? አንተ መድኃኒት የሚያክል ነው የሰጠህን። አልሐምዱሊላህ። አላህ ጀዛን ይክፈልህ። ያው እዚህ ቦታ ላይ መጥቼ ዛሬ ማታ ከዛ ፊት ነበር ላገኘ የፈለኩት፣ ቢዚ ነበር ስላልተመቸኝ ነው። ተነጋግረናል። ባለፈውም በስልክ ተገናኝተን የሆነ ሰው ጠይቆኛል ሁሉ ብዬ ነበር። ይመጣል ያ ሰውዬም ቃሌን ልሰጥ ነው የመጣው። ያ የነበረብኝ የነበረብኝ ሆድ መንፋት፣ ቁርጠቱ፣ የተለያየ አይነት ስሜት የነበረ የወጣው ወላሂ ፌስታል ሁሉ ወጣል እኮ እኔ እንዴት እንደገባ ሁሉ ግራ ገብቶኛል። ትናንሽ ተቆራረጠ ፌስታል የተተበተበ እንጨት። በጣም የሚገርም ነገር ፌስታል በየት በኩል ገባት ላይ የተጠቀለለ ፌስታል ሁሉ ወጥቷል ከአንጀቴ ውስጥ። ሌላ ልነግርህ የፈለግኩት ነገር የምጠቀመው የነበረው ሜታፎርሚን ስኳር ነበረብኝና አላህ ሻሂዴ ነው። ሜታፎርሚኑ አንድ ሳይደቅ እንዳለ እንክብሉ ከወደ ውስጥ ወጣ። ካረኩት ውጭ ላይ ነው የተቀመጥኩት እጥበቱን። ሜታፎርሚን ቢያንስ 2 ዓመት በላይ ተጠቀም ነበር። ገባ? ተጠቅልሎ ድንጋይ መስሏል። ጭራሽ ጠንክሮ እንዳለ ነው የወጣው ሳይፈጭ። ራስ ምታት የምንወስደውም ክኒን እንደዛው እነ ፓናዶል እነ ፓራስታሞል ሳይፈጭ እንዳለ ቁጭ ብሎ ነው የወጣው። ነጫጮ ነው እንዳለ፣ መልካቸውን ሁሉ አልቀየርም። እና አልሐምዱሊላህ ይሄ ታላቅ ምስጋና ለአላህ ነው የሚገባው። ከዛ ላንተ ነው እንግዲህ ቀጥሎ በጣም ነው የማመሰግነው። ማንኛውንም እንግዲህ የሰው ልጅ ወደ ቀብር ነው የሚሄደው። ሀሰት ተናግሬ እኔ የለ ነገር ኃጢአት እንድገባ አልፈልግም። ትክክለኛውን ነገር የሰጠኸኝ ነገር ያውም 2 ጊዜ ተጠቀምኩት። አስብ እንግዲህ 2 ነው ያውም 2። ከዛ በላይ መጠቀም ይችላሉ፣ ግን ለራሴ ፈራውን ጭራሽ። አሁን 79 ኪሎ የነበርኩ ሰውዬ ሆዴ ውስጥ የነበረው ያ ሁሉ ፓውንድ ቆሻሻ 69 ነው የወጣው። እንግዲህ 69 ኪሎ ነው የሆንኩት። ገብቷል? አልሐምዱሊላህ። አብዳቴ ክፍት ነው። ሰገራ በየቀኑ ነው አሁን የምወጣው። ጠዋት ቁርስ ብልብላ ሰገራ በየቀኑ እወጣለሁ። አሁን እሱ ላረጋግጥልህ እወዳለሁ። ምክንያቱም በሳምንት 3 ቀን ነበር የምወጣው ያኔ። እግረ መንገድም የስኳሩም ሁኔታ ከራሴም የነበረውን የነገርኩ ነገርም ይሄን ስጠቀም ደግሞ ተስተካከለ። መድኃኒት አቋረጥክ? አልጠቀምም። መድኃኒት አልጠቀም አቁሜያለሁኝ። አልጠቀምም። እንግዲህ የአላህ ንምዓ ነው ይሄ፣ የአላህ ስጦታ ነው። እንግዲህ አላህ ዱዓ አድርግልን ኢንሻአላህ፣ እኛም ዱዓ እናደርግልሃለን። አብሽር። ለዚህ እኮ ነው መሐመድ ወንድሜ፣ መሰቃየት ምርጫ ነው። መታመም አላልኩም። ትክክል። መታመም አላልኩም። መሰቃየት ምርጫ ነው። ያው ወላሂ ወደህም ጠላህም ይሄ ሀቅ ነው።